ሰላም ቅዱሳን እንዴት ናችሁ? ሁላችሁም በያላችሁበት የእግዚአብሔር ጸጋና ሰላም ይብዛላችሁ። ወንድማችሁ ብሩክ ባላለው ባሮክ ማለት ትችላላችሁ። ጓደኞቼ ባሮክ ብሎ ስለሚጠሩኝ ሁላችሁም በኢትዮጵያ ውስጥ እንዲሁም ከኢትዮጵያ ውጭ ያላችሁ ቅዱሳን ጻድቃን በክርስቶስ ኢየሱስ ሥራ በማመን የእግዚአብሔር ልጆች ሆናችሁ የመንግስቱ ወራሾች እግዚአብሔር ጸጋና ሰላም በስቶላችሁ በያላችሁበት ሁላችሁ በሰላም እንዳላችሁ አምናለሁኝ። እኔም ወንድማችሁ በእግዚአብሔር ጸጋና ምህረት ደህና ነኝ። የእግዚአብሔር ምህረትና ጸጋ በስቶልኝ ጌታ ረድቶኝ የጸሎት ፕሮግራም ጀምሬያለሁ። ይህንን ዩቲዩብ ቻናል ከፍቻለሁ። አብረን እንጸልይ በሚል ማለት ነው። የእግዚአብሔር ቃል እርስ በርስ እንድንጸልይ እርስ በርስ በጸሎት እንድንተጋ በህብረት በጸሎት እንድንተጋ ያስተምረናል። ከዚህ መነሻ ሐሳብን በመውሰድ በአንድነት እንድንጸልይ በአንድነት በእግዚአብሔር ፊት እንድንተጋ እግዚአብሔር ይህንን ሐሳብ ውስጥ ላይ ሞልቶ ዩቲዩብ ቻናል ከፍቻለሁ። ለወዳጆቻችሁ አጋሩ፣ ለወዳጆቻችሁ ንገሯቸው። በአንድነት እንድንጸልይ በአንድነት በእግዚአብሔር ፊት እንድንሆን እንድንበረከክ አባትነት ሁሉ ከሚሳይበት በአብ ፊት እንበረከካለሁ ጳውሎስ እንዳለ ሁላችንም በተለያዩ ቦታዎች ብንሆንም በዚህ ቻናል ብንገናኝም በአንድነት ይሄንን ድምጽ እየሰማችሁ በእግዚአብሔር ፊት ብትሆኑ እንበረታለን። እኔም ከናንተ ጋር ስጸልይ እበረታለሁ። ጌታ የተመሰገነ ይሁን። ያው ጸሎቱ በአንድነት ነው የምንጸልየው። በቃ በአንድነት በእግዚአብሔር ፊት ነው የምንሆነው። ጌታ የተመሰገነ ይሁን። እግዚአብሔር ጸጋ ይበዛልናል። እግዚአብሔር ቃል ደግሞ ይደግፈናል። እርስ በርስ እንድንጸልይ አንዱ ለአንዱ እንዲጸልይ በጸሎት እንድንተጋ የእግዚአብሔር ቃል ያስተምረናልና ይህንን ድምጽ ስትሰሙ እግዚአብሔር ያበረታችኋል፣ ያጽናናችኋል፣ ካላችሁበት ነገር ያወጣችኋል። ሪሊ በቃ ለእናንተ ብቻ ሳይሆን ለህይወቴም ለእኔም ጭምር ነው የምጸልየው። በራሴ ጸሎት ፕሮግራም ላይ ነው የምጸልየው። ጌታ የተመሰገነ ይሁን። ጌታ የተባረከ ይሁን። እውነት እግዚአብሔር ጸሎትን የሚሰማ አምላክ ነው። ልመናን የሚመልስ አምላክ ነው። እግዚአብሔር ጸልዩ ስል ወይም ለምኑ ስል ጸሎታችሁን የመስማት ሱስ አለብኝ ማለቱ አይደለም። እግዚአብሔር ጸሎትን የሚመልስ አምላክ እንደሆነ ለማሳወቅና እኛን ሊያስተምረን ፈልጎ ነው። ሃሌሉያ! ጌታ የተመሰገነ ይሁን። እውነት እግዚአብሔር ስለሚሰማን ነው ጸልዩ የሚለን። እግዚአብሔር ለምኑ የሚለን ስለሚሰጥ የለመነውን ልመና የጠየቅነው ጥያቄ ምላሽን የሚሰጥ አምላክ ስለሆነ ነው። ሃሌሉያ! ይሁላችሁ ከጸሎታችን በላይ የምናምነው እግዚአብሔርን ነው። ከኛ ጸሎት ቆይታ በላይ የምናምነው እግዚአብሔርን ነው። መላሹን እግዚአብሔርን ጸሎትን ሰምቶ የሚመልሰውን አምላክ እናምናለን። ሃሌሉያ! ክብር ይሁንለት። እውነቴን ነው የምላችሁ። ማለት እኛ 30 ደቂቃ ጸለይን፣ 10 ደቂቃ ጸለይን ኦር 1 ሰዓት ጸለይን በቃ እንደዚህ ስለጸለይን አይደለም ጸሎታችን የሚመለሰው። የኛ ጸሎት የሚመለሰው ወደ የጸለይነው አምላክ እግዚአብሔር ስለሆነ ነው። የእስራኤል አምላክ እግዚአብሔር፣ የያዕቆብ አምላክ፣ የአብርሃም የይስሐቅ አምላክ፣ የአባቶቻችን አምላክ እግዚአብሔር፣ የኤልያስ አምላክ እግዚአብሔር ምን አለ ኤልያስ? ሰምቶ በእሳት የሚመልስ ያለው እግዚአብሔር ሰምቶ የሚመልስ አምላክ ስላለ ነው። እሱ ሁሉን ቻይ ስለሆነ፣ እሱ ሁሉን አዋቂ ስለሆነ፣ እሱ በሁሉ ስፍራ የሚኖር ስለሆነ ሰምቶ ዝም የማይል አምላክ መልስን የሚሰጥ አምላክ ስለሆነ ከማንነቱ የተነሳ ነው ወገኖቼ የኛ ጸሎት የሚመለሰው። ስለዚህ ይሄንን ጸሎት ስትሰሙ ከኔ ጋር አንድ ላይ ስትጸልዩ እግዚአብሔር ደግሞ ከኛ ጋር በመካከላችን አለ። ልመናችንን ሊሰማ ጸሎታችንን ሊመልስ በመካከላችን አለ። እሱ ታማኝ አምላክ ነው። ሃሌሉያ! ሃሌሉያ! እናመሰግነዋለን። እውነት በመጀመሪያ ደረጃ እግዚአብሔር ይሄንን ህብረት ይሄንን የጸሎት መስመር ይሄንን ቻናል ዩቲዩብ ቻናል እንዲከፍት እግዚአብሔር ስለረዳኝ እግዚአብሔርን ማመስገን ፈልጋለሁ። I want to thank God። እግዚአብሔርን ማመስገን ፈልጋለሁ። እግዚአብሔርን ከፍ ማድረግ ፈልጋለሁ። እግዚአብሔር ሊያነጻኝ፣ እግዚአብሔር ሊረዳኝ፣ እግዚአብሔር ሊያግዘኝ፣ ሊያነጻኝ፣ እግዚአብሔር ሊያጽናናኝ፣ እግዚአብሔር ሊያንጸኝ፣ እግዚአብሔር በእግሮቼ እንድቆም መጀመሪያ ካለኝ ኃይል በላይ እንድጨምር እግዚአብሔር እንዲያበረታኝ እናንተንም አልፎ እንዲያበረታችሁ እናንተንም አልፎ እንዲያሳድጋችሁ እንዲለውጣችሁ እንዲያድሳችሁ እንዲያጽናናችሁ እግዚአብሔር ፈልጓልና ሲያነቃቀኝ ያለ ምንም ምክንያት አይደለም።
God has some reason የሆነ እግዚአብሔር ያሰበው ነገር አለ። በዚህ ጸሎት ከኔ ጀምሮ የሚያጽናናው የሆነ ሰው አለ። በዚህ ጸሎት ፕሮግራም ከእኔ ጀምሮ የሆነ የሚነካው አንድ ሰው አለ። በዚህ ጸሎት ከእኔ ጀምሮ የሚዳስሰው የሆነ ሰው አለ። እግዚአብሔር የሆነ አይቷል። ይሁላችሁ ወገኖቼ ጸሎት ሲጀምር there is something change የሆነ የሚቀየር ነገር አለ። ባይዘ የሆነ ቦታ የሚለቅ ነገር፣ የሆነ የሚገለባበጥ ነገር፣ የሆነ የሚቀያየር ነገር ስለሚኖር ነው እግዚአብሔር ጸሎትን የሚያስጀምረው። ሃሌሉያ! እሰይ እንዴት ደስ እንዳለኝ ልነግራችሁ አልችልም። በዚህ ሰዓት በጌታ ደስ ይበላችሁ፣ በእግዚአብሔር ደስ ይበላችሁ። እኔ በጣም ደስ እያለኝ ነው። ምክንያቱም ምንድነው ሲባል ይሄንን መልካም ሐሳብ ሰጥቶኛልና። ይሄንን ድንቅ ሐሳብ ከጸሎት የሚበልጥ ነገር አለ ወይ? ከእግዚአብሔር ጋር ህብረት ከማድረግ የሚበልጥ ነገር አለ ወይ? ሰይጣን ኦልዌይስ ፋይት የሚያደርገው እንዳንጸልይ ነው። በቃ ይሄ ብቻ ነው። ሰይጣን የሚፈልገው ነገር ቢኖር ፕሬይ እንዳናረግ፣ ሁሉ ጊዜ ኩርምት ብለን እንድንቀመጥ፣ ሁሉ ጊዜ አርፈን እንድንቀመጥ፣ እንድንተኛ ብቻ ነው የሚፈልገው። እንዳንተጋ ይፈልጋል። ጃላ ቫራታ ካቦሼ ሌቬራ ባዳይለባስ ጌታ ኢየሱስ ክርስቶስ ለጸሎት ሐዋርያትን ደቀ መዛሙርቱን ሲነግራቸው ምን አለ? ትጉና ጸልዩ ነው ያለው። ጸሎት በትጋት ነው የሚጸልየው። በትጋት ይጸልያል። በትጋት ሳይቋረጥ ማለት ነውና ሰይጣን ደግሞ ሁሉ ጊዜ ጸሎትን ማቋረጥ ይፈልጋል፣ ማድከም ይፈልጋል፣ እንድናቆም ይፈልጋል። እግዚአብሔር ከረዳን፣ እግዚአብሔር ጸጋውን ካበዛ መጀመሪያ ከምንጸልየው ጸሎት ይሄንን ቻናል ከፍተን ስንጸልይ፣ ይሄንን ዩቲዩብ ከፍተን ስንጸልይ፣ አብረን ስንጸልይ እግዚአብሔር የሆነ ነገራችንን ይጨምረዋል። እውነቴን ነው የምላችሁ ወገኖች፣ የሆነ ነገራችሁ ይጨምራል፣ የሆነ ነገራችሁ ይነካል፣ ይጨምራል። የሚጨምር ነገር አለ። ባለን መንፈሳዊ አቅም ላይ፣ ባለን መንፈሳዊ ብስለት ላይ፣ ባለን መንፈሳዊ ዕውቀት ላይ፣ ባለን እምነት ላይ እግዚአብሔር የሆነ ነገር ይጨምራል። ሄደስ ሲኖረው ደግሞ ኮንቲኒየስሊ ይሄንን መጸለይ ስንጀምር፣ አንድ ላይ መትጋት ስንጀምር እግዚአብሔር በቃሉ በኩል ያንጸናል። በጸሎት እግዚአብሔር ይነካናል። እግዚአብሔር ዘመናችንን ይቀይረዋል። እግዚአብሔር ዘመናችንን ያድሰዋል። እግዚአብሔር ሆይ እናመሰግናለን። እግዚአብሔር ሆይ እንባርካለን። ይሄንን መስመር ዩቲዩብ ስለሰጠን እናመሰግናለን። እውነት ወገኖቼ በዩቲዩብ ላይ በሶሻል ሚዲያ ላይ በጣም ብዙ መልካምና መጥፎ ነገሮች ይኖራሉ። ግን እግዚአብሔር ለኛ ደግሞ ለመልካም ነገር ከሱ ጋር የምንገናኝበት ባለንበት በየትኛውም ስፍራ ብንሆን በርቀት ራሱ ብንኖር በየትኛውም ዓለም ክፍል ላይ ሆነን ይሄንን ብንሰማ አንድ ላይ ህብረት እንድናደርግ ዲስታንስ እንዳይገድበን የሆኑ ሁኔታዎች እንዳይገድቡን እየሰራን ራሱ ይሄንን ጸሎት መስማት እንችላለን። እውነቴን ነው የምላችሁ። እየሰራችሁ ይሄንን የምትሰሙ እግዚአብሔር ከናንተ ጋር አለ። የእግዚአብሔር ፕሬዘንስ፣ የእግዚአብሔር ሃሎት ያገኛችኋል። የእግዚአብሔር ጉብኝት ያገኛችኋል። ምክንያቱም ለእግዚአብሔር ካላችሁ መነቃቃትና መነሳሳት፣ ለጸሎት ካላችሁ ቦታ የተነሳ እግዚአብሔር ሞቲቫችሁን ስለሚያይ፣ እግዚአብሔር የውስጣችሁን መነሳሳት ስለሚያይ አይተዋችሁ። ሃሌሉያ! እኔ እግዚአብሔርን ሳመሰግን እናንተ ስትሰሙ እየሰራችሁ ራሱ ብትሰሙ እግዚአብሔር ምስጋናችሁን ይቀበላል። እውነቴን ነው የምላችሁ። የልብ አምላክ ነው እሱ። የልብ አምላክ ልባችሁን ስለሚመዝን፣ ውስጣችሁን ስለሚመዝን አሁን እኔ በዚህ ሰዓት ማመስገን ፈልጋለሁ። ዛሬ የምስጋና ቀን ሃሌሉያ! አመስግኑ እግዚአብሔር፣ ባርኩት እግዚአብሔር። እናመሰግናለን እግዚአብሔር ሆይ ይሄንን ዩቲዩብ ቻናል ስለሰጠኸኝ አመሰግናለሁ። እንዲሁም ይሄንን ድምጽ የሚሰሙትን፣ ይሄንን ጸሎት የሚካፈሉትን፣ ይሄንን የምስጋናን ድምጽ የሚሰሙ፣ ይሄንን ምስጋና ከኔ ጋር አንተን ከፍ የሚያደርጉ ቅዱሳንን ስላገኘሁኝ ደግሞ አመሰግናለሁ። እናንተን ስላገኘው እግዚአብሔርን አመሰግናለሁ። ከናንተ ጋር እግዚአብሔር ስላገናኘኝ አመሰግናለሁ። ከናንተ ጋር እግዚአብሔር ስላወዳጀኝ አመሰግናለሁ። እናንተም አሁን በዚህ ሰዓት ይሄንን እየሰማችሁ እግዚአብሔርን እያመሰገናችሁ ስላለ አመሰግናለሁ። እግዚአብሔርን ክብር ይሁንለት። የአባቶች አምላክ፣ የጌቶች ጌታ፣ የነገስታት ንጉስ፣ የሰማይ የምድር ፈጣሪ፣ የፍጥረታት አስገኝ፣ የፍጥረታት ባለቤት፣ የህይወት ምንጭ የሆንክ ቅዱስ እግዚአብሔር፣ የእስራኤላውያን አምላክ፣ የአብርሃም አምላክ፣ የአዳም አምላክ፣ አዳምን በእጆች ያበጃ
ሃሌሉያ። በእጆች የሰራ ሕዝብን ለክብር የፈጠርክ ዛሬም ደግሞ የኛ አምላክ የነቢያት የሐዋርያት አምላክ ዛሬም ለኛም የደረስከን ጌታ ሃሌሉያ እናመሰግንሃለን። ክብር ይሁንል ክብር ስለሚገባ አምልኮ ስለሚገባ ውዳሴ ስለሚገባ እናመሰግናለን። ክብር ስለሚገባ እናመሰግናለን። የተገባ ነው እሱ ወገኖች፣ የተገባ ስለሆነ ካለንበት ከየትኛውም ነገር ወጥተን ዛሬ የምስጋና ጸሎት ነው የምንጸልየው። የምስጋና ሃሌሉያ። ጌታ የተባረከ ይሁን። በዚህ በምስጋና መንፈስ ላይ ያለን አንድ እግዚአብሔርን ቃል እናነባለን። ፊልጵስዩስ መጽሐፍ ምዕራፍ 4 ቁጥር 4 ጀምሮ እንደዚህ ይላል፣ ሁል ጊዜ በጌታ ደስ ይበላችሁ። እሰይ ደግሜ እላለሁ ደስ ይበላችሁ። ገርነታችሁ ለሰው ሁሉ ይታወቅ። ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር ሃሌሉያ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳችስ እንኳ አትጨነቁ። አእምሮን ሁሉ የሚያልፍ እግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። Thank you Jesus. We thank you Jesus. ስለዚህ ቃል እናመሰግንሃለን። ስለ ቃሉ እግዚአብሔርን አመስግኑ። የቃሉ ባለቤት እግዚአብሔር በዚህ ሰዓት በዚህ ቃል እንድንታነጽ ይህንን ቃል የሰጠን እግዚአብሔር ነው። እናመሰግነዋለን። ያነበብኩላችሁ ቃል ፊልጵስዩስ መጽሐፍ ምዕራፍ 4 ቁጥር 4 ጀምሮ ያለው ነው። የሚገርማችሁ ጳውሎስ ይህንን መልእክት ሲጽፍ እኮ እስር ቤት ነበረ። በማይመቹ ሁኔታዎች ውስጥ ነበረ። በቃ ግልጽ ነው አይደል? ኦቪየስ የሆነ ነገር ነው። እስር ቤት ውስጥ ግዞት ቤት ውስጥ ሆኖ እንዴት ሰው ሊደሰት ይችላል? ምቹ ሁኔታ ላይ ሊሆን አይችልም። ለዛውም እኮ በድሮ ዘመን በእነ ጳውሎስ ዘመን እነ ጳውሎስ ወንጌል ሰብኮ ነው የገቡት እስር ቤት። አቤት እና ምን ይላል ጳውሎስ? ሁል ጊዜ በጌታ ደስ ይበላችሁ ይላል። በጌታ ደስ ይበላችሁ። በቃ በሌላ ነገር አይደለም። እኔ ስለተፈታው ስለታሰርኩ የሆነ ነገር ስላገኘው ስላጣው አይደለም። ሁኔታዎች ስለተመቻቹ ስላልተመቻቹ አይደለም። በእግዚአብሔር በክርስቶስ ኢየሱስ በጌታችሁ በሞተላችሁ በተነሳላችሁ ሰላሜን እተውላችኋለሁ ባለው ጌታ እኔ የምሰጠው ሰላም ዓለም እንደምሰጠው ሰላም አይደለም ባለው ጌታ ደስ ይበላችሁ። ደግሜም ደግሞ እላለሁ፣ በቃ እኔ ደጋግሜ ማውራው ነገር ቢኖር በጌታ ደስታችሁ እንዲሆን ነው። በጌታ ደስታችሁ ሙሉ እንዲሆን ነው። ሌላ ምለው ነገር የለም ነው የሚለው። ሃሌሉያ። ዛሬም ወገኖች በጌታ ደስ እንሰኝ። በመጀመሪያ በእግዚአብሔር ማንነት ነው እኛ ደስ የምንሰኘው ወገኖች። እግዚአብሔር በሚሰራው በእጆቹ ስራ ብቻ አይደለም፣ በእግዚአብሔር በራሱ ደስ እንሰኝ። እግዚአብሔር ለኛ ደስታ ይሁነን። ዕንባቆም ምን አለ? በወይንም ሐረግ ፍሬ ባይገኝ፣ እርሾችን በብለን ባይሰጡ፣ በጎች በጋጥ ውስጥ ባይገኙ፣ ከፍቶች ባይገኙ፣ በለስ ባታፈራ፣ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ ነው ያለው። በእግዚአብሔር ደስ እንሰኝ። ሃሌሉያ። ኢየሱስ ጌታ ነው። ሃሌሉያ። በእግዚአብሔር ደስ እንሰኝ። ከዛ ቀጥሎ ገርነታችሁ ለሰው ይታወቅ። ጌታ ቅርብ ነው ይላል። ሃሌሉያ። የቅርብ አምላክ ነው እሱ። የደስታችን ምንጭ የሆነው እሱ የቅርብ ጌታ፣ የውስጥ የልብ ጌታ ነው። የቅርብ አምላክ በመካከላችን በውስጣችን እስከ ዓለም ፍጻሜ ድረስ ከናንተ ጋር ነኝ፣ ከናንተ ጋር እሆናለሁ ያለው ጌታ ከናንተ ጋር ነኝ እኔ ያለው የቅርብ አምላክ ነው እሱ፣ የቅርብ ወዳጅ። በነገር ሁሉ በጸሎትና በምልጃ ይላል። ስለ ጸሎት ያነሳል። በምልጃ በጸሎት በእግዚአብሔር ፊት ስትሆኑ እንግዲያውስ ከምስጋና ጋር ይሁን ነው። ከምስጋና ጋር እግዚአብሔርን ከማመስገን ጋር ለእግዚአብሔር የሚገባውን ክብርና አምልኮ ከመስጠት ውዳሴ ከመስጠት እግዚአብሔር ሆይ አመሰግናለሁ፣ አምላኬ ስለሆንክ ጌታዬ ስለሆንክ ስላዳንከኝ ስላቆምከኝ አሁን ራሱ እንድጸልይ ስለረዳኸኝ አሁን በዚህ ሰዓት ይህንን ድምጽ እንድሰማ ጊዜ ስለሰጠኸኝ እስትንፋስን ስለሰጠኸኝ አመሰግናለሁ እያልን
በጸሎት ሲባል በምልጃ ሲባል ወገኖቼ ሁሉ ጊዜ እግዚአብሔር መጠየቅ ብቻ አይደለም ጸሎት። ሀምጣ ስጠኝ ብሎ መጨቅጨቅ ብቻ አይደለም። ይህንን አርግልኝ ብሎ ማለት ብቻ አይደለም። በምስጋና ጋር ለእግዚአብሔር የሚገባውን እየሰጠን እግዚአብሔር ደግሞ ለኛ የሚገባንን ያደርጋል። እሱ እንደ ፈጣሪ ለኛ ያደርግልናል። እኛ እንደ ፍጡር እግዚአብሔርን ስናመልክ ማለት ነው። ስለዚህ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችንን እናስታውቃለን። ክብር ለእግዚአብሔር ይሁን፣ ምስጋና ለሱ ይሁን፣ ክብር ይሁንለት። ስለዚህ በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች እንኳን አትጨነቁ። ሃሌሉያ! አንጨነቅም። ዛሬ ጭንቀትን የሚገፍ እግዚአብሔር ሰላም፣ ዛሬ ጭንቀትን የሚገፍ አእምሯችሁን ሁሉ የሚያልፍ እግዚአብሔር ሰላም ልቡናችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል እንደሚል ዛሬ አእምሯችን በክርስቶስ ኢየሱስ ሰላም እንዲጠበቅ ጸልያለሁ። ሃሌሉያ! የላቫራዲያ ኮባላዲ ማንታራዲያ ባላዳቦ ሼሬሌቤንታ እግዚአብሔር ስሙ ይባረክ። እውነት እንድንጸልይ በእግዚአብሔር ፊት በጸሎት እንድንሆን እንድንማልድ ከምስጋና ጋር ደስ ያለን በፊቱ እንድንቀርብ ነው እንጂ እግዚአብሔር ቃል የሚለን በጭንቀትና በውጥረት በሁከት በእግዚአብሔር ፊት እንድንመላለስ አይደለም። ሰይጣን ብዙ ጊዜ እኛን አታክ ማድረግ የሚፈልገው በቃ በጭንቀት ውስጥ እንድንሆን በውጥረት ውስጥ እንድንሆን ነው የሚፈልገው። አሁን ግን እንጸልያለን። ጭንቀት ከህይወታችን ላይ የተመታ ይሁን። ግራ መጋባት ከህይወታችን ላይ የተመታ ይሁን። ምስጋና ለሚገባው ለእግዚአብሔር ምስጋናን እንሰጣለን። በጸሎት ደግሞ በእግዚአብሔር ፊት እንሆናለን። እግዚአብሔር ለኛ የሚገባውን ነገር ያደርጋል። ለኛ ያለውን ነገር እግዚአብሔር ይሰጠናል። ይሁላችሁ ምስጋና ለእግዚአብሔር የሚሰጥ ነው። እግዚአብሔር ደግሞ ለኛ የሚገባንን ይሰጠናል ማለት ነው ወገኖች። ለኛ የሚገባንን እግዚአብሔር ይሰጠናል። ሃሌሉያ! ስለዚህ አንጨነቅም። በእግዚአብሔር ደስ ብሎን እያመሰገንን እንጸልያለን። እግዚአብሔር ሆይ የሚገባንን ለኛ የሚያስፈልገንን ትሰጠናል። የሚያስፈልጋችሁን እሱ ያውቃል እንደሚል የሚያስፈልገንን ስለምትሰጠን እናመሰግናለን። በኢየሱስ ስም ልቦናችን ባንተ የተጠበቀ ይሁን። በጌታ በኢየሱስ ስም ባንተ የተጠበቀ ይሁን። ሐሳባችን ባንተ የተጠበቀ ይሁን። በክርስቶስ ኢየሱስ ልቦናችን የተጠበቀ ይሁን። የእህቶቼ ልቦና ይጠበቅ፣ የወንድሞቼ ልቦና ይጠበቅ። ይህንን ጸሎት የሚሰሙ በየትኛውም ስፍራ ካሉ በየትኛውም ሁኔታዎች ውስጥ ያሉ እህቶችና ወንድሞቼ በኢየሱስ ስም ልባቸው ባንተ የተጠበቀ ይሁን። ክፉ እንዳያውካቸው ጸልያለሁ። ክፉ እንዳይረታቸው ጸልያለሁ። ክፉ እንዳያገኛቸው ጸልያለሁ። ልባቸው ባንተ ይጠበቅ። ሰላም ይሁንላችሁ። ሰላምን አውጃለሁ። ሰላም ይሁንላችሁ። በህይወታችሁ ላይ በዘመናችሁ ላይ የእግዚአብሔር ሰላም ይብዛ። የእግዚአብሔር ሰላም ይብዛ። የእግዚአብሔር ሰላም ይብዛ። የእግዚአብሔር በጎነት ይብዛ። ደስ ይላችሁ ዋሉ። እግዚአብሔር ካሰበላችሁ ነገር ጋር ተገናኙ። በእግዚአብሔር ደስ ይበላችሁ። በክርስቶስ ደስ ይበላችሁ። በተሰራላችሁ ስራ ደስ ይበላችሁ። ሃሌሉያ! አባት ሆይ እናመሰግናለን። ጌታ ሆይ እናመሰግናለን። እውነት ምህረትና ቸርነት ስለበዛ ስለረዳን ስላገዝከን በፊት እንድንሆን ስለረዳን ስላገዝከን እናመሰግናለን። ወገኖች ሆይ እግዚአብሔር ይባርካችሁ። ዛሬ የመጀመሪያ ቀናችን ነው። እግዚአብሔርን እናመሰግናለን። እግዚአብሔር የጸሎታችንን መልስ እንደሚሰጥ እናምናለን። እንቀጥላለን። እግዚአብሔር እንደረዳን የእግዚአብሔርን ጸጋ የእግዚአብሔርን ምህረት እየጠየቅን በእግዚአብሔር ፊት እንሆናለን። ለዛሬ በዚህ እንጨርሳለን። ይህንን ዩቲዩብ ቻናል ለወዳጆቻችሁ ሼር አድርጉ፣ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት ጻፉ። እግዚአብሔር ከናንተ